በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የእመ አምላክ የወላዲተ አምላክ የአስራት የበኩራት ልጆች የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች እንደምን ቆያችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ከዚህ በመቀጠል የጌታችን ቅዱስ ወንጌል አነብላችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12 ሐዋርያት አንዱ ከአራቱ ወንጌላውያን አንዱ ሐዋርያው ቅዱስ ማቴዎስ እንደጻፈው ምዕራፍ 24 ከቁጥር 1 እስከ ፍጻሜው ስለ ዳግመኛ ምጽአቱና ስለ ዓለም ፍጻሜ ምልክቶች። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም ፍጻሜ ምልክትስ ምንድን ነው? ጌታችን ኢየሱስ መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ፣ መንግሥትም በመንግሥት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈርም፣ የምድር መናወጥም ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትንም ይመጣሉ፣ ብዙዎችንም ያስታሉ። ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜ ይደርሳል። እንግዲህ በነቢዩ በዳንኤል የተባለውን የመፍረሱን የርኩሰት ምልክት በተቀደሰ ቦታ ቆሞ ባያችሁት ጊዜ አንባቢው ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። በሰገነት ያለውም በቤት ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸኖስና ለሚያጠው ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህ ወዲህ የማይደረግ ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ኑሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ እነሆ ክርስቶስ በዚህ አለ ወይም በዚህ አለ የሚሏችሁ ሰዎች ቢኖር አትመኑ። ሐሰተኞች መስሖችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ ለማሳት ታላላቅ ተአምራትና ድንቅ ሥራን ይሠራሉ። እነሆ አስቀድሜ ነገርኋችሁ። እነሆ በምድረ በዳ አለ ቢሏችሁ አትውጡ። እነሆም በቤት ውስጥ ነው ቢሏችሁ አትመኑ። መብረቅ ከምሥራቅ እንደሚወጣ እስከ ምዕራብም እንደሚታይ የሰው ልጅም መምጣት እንዲሁ ይሆናል። ገደላ ባለበት አሞሮች በዚያ ይሰበሰባሉ። ከእነዚያም ቀኖች መከራ በኋላ ወዲያውን ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይልም ይናወጣል። በዚያ ወራትም የሰው ልጅ ምልክት በሰማይ ይታያል። ያን ጊዜ ምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል። የተመረጡትንም ከሰማይ ዳርቻ እስከ ዳርቻው ከአራቱ ማዕዘን ይሰበስባቸዋል። ምሳሌውንም ከበለስ እወቁ። ጫፏ የለሰለሰ ቀጠሏም የለመለመ እንደሆነ እነሆ መከር እንደደረሰ ታውቃላችሁ። እንዲሁ እናንተ ይህን ሁሉ ባያችሁ ጊዜ እንደቀረበና በደጃፍ እንዳለ እወቁ። እውነት እላችኋለሁ ይህ ሁሉ እስኪደረግ ድረስ ይህች ትውልድ አታልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ። ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቃት የለም። በኖኅ ዘመንም እንደሆነ የሰው ልጅ አመጣጡ እንዲሁ ይሆናል። ያን ጊዜ ከጥፋት ውሃ በፊት ኖኅ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስካጠፋበት ጊዜ ድረስ
እንዳላወቁ የሰው ልጅም አመጣጡ እንዲህ ይሆናል። ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ። አንዲቱን ይወስዳሉ፣ ሁለተኛይቱን ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። እንግዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህን እወቁ፣ ባለቤት ሌባ የሚመጣበትን ሰዓት ቢያውቅ ተግቶ በጠበቀ ነበር፣ ቤቱም እንዲቆፈር ባልተወ ነበር። ስለዚህ እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንግዲህ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሚሾመው ታማኝና ብልህ አገልጋይ ማን ነው? ጌታ በመጣ ጊዜ እንዲህ ሲያደርግ የሚያገኘው የአገልጋይ ብፁዕ ነው። እውነት እላችኋለሁ በገንዘቡ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ ጌታዬ ከመምጣት ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን አገልጋዮች ቢደበድብ ከሰካሮች ጋርም ቢበላና ቢጠጣ የዚያ አገልጋይ ጌታው ባልጠረጠረው ዕለትና ባላወቀው ሰዓት ይመጣል፣ ከመካከሉም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያም ለቅሶና ጥርስ ማፋጨት ይሆናል። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለምም የተመሰገነ ይሁን።